አቶ አሚኑ ጋር ቀጥታ እንዲጀምሩ ጋብዛለሁ። ይሰራል። እንዴት አመሻችሁ? ክቡር አምባሳደር ፈይሰል አሊ በቀጣር በኢራንና በየመን የኢፌዴሪ መልእክተኛና ባለስልጣን አምባሳደር፣ የተከበራችሁ የማህበራት አመራሮችና ጥሪ የተደረገላችሁ እንግዶች፣ እንዲሁም በዶሃ ነዋሪ የሆናችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለዓመታዊ የኢትዮጵያ ቀን በዓል አደረሳችሁ። በመጀመሪያ በመካከላችን ለሚገኙ ጥሪ ለተደረገላቸው ወዳጅ ሀገራት የዲፕሎማቲክና ኮሚኒቲ አባላት አጠር ያለች የእንግሊዝኛ እንኳን መጣችሁ መልእክት ላስተላልፍ። Your Excellencies, distinguished guests, ladies and gentlemen, on behalf of Ethiopian community in Doha, it is my great pleasure to warmly welcome you all, to thank you honoring with us in this night. Your participation in our Ethiopian Day celebration is deeply appreciated. It reflects the spirit of friendship, cultural exchange, and mutual respect that binds our nation and communities together. Distinguished guests, Ethiopia is a community where culture and language are central to how to express unity and gratitude. With kind permission, I would now like to address my fellow community members in Amharic to acknowledge our community's efforts and express our sincere thanks. Thank you once again for your gracious presence. We wish you a wonderful engineering. የተከበራችሁ እንግዶች፣ የዘንድሮ ኢትዮጵያ ቀን ባለፉት 3 ወራት ያደረግናቸውን እንቅስቃሴዎች ማሳረጊያ ነው። ከ3 ወራት በላይ በዘለቀው በዚህ ዝግጅት ላይ የተለያዩ ስፖርታዊ ውድድሮች፣ አገራችን አኩሪ እሴቶች የሚያንጸባርቁ ዝግጅቶች፣ የንግድና የኢንቨስትመንት አማራጮች፣ ልዩ ልዩ ፕሮግራሞች አሸብርቆ የከረመ ሲሆን በስፖርታዊ ውድድሮቹ ፍጻሜ ጎን ለጎን ከሀገር ቤት በመጡ ታዋቂ አርቲስቶች በቀጥታ በሚያቀርባቸው የሙዚቃ ስራዎች ታጅቦ በድምቀት የሚያልቅ ይሆናል። 10 ዓመታትን በተሻገረ የኮሚኒቲ ማህበራችን ዋና ዓላማው በቀጣር ነዋሪ የሆኑ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ባህላቸውን የሚለዋወጡበት፣ የሚተዋወቁበት እንዲሁም እርስ በርስ ትስስር የሚያጠናክሩበት መድረክ መፍጠር ነው። ከዚህም ባሻገር ባህላችንና አኩሪ እሴቶቻችንን ለቀጠርና ለምንኖርበት ሀገር ነዋሪ ለሆኑ ኢትዮጵያውያን ሀገራት ዜጎች የምናሳይበት መልካም አጋጣሚ ነው። ዜጎች ከምንም በላይ ሰብአዊ ክብራቸው እንዲሁም መብትና ጥቅማቸው ተከብሮ ቀና ብለው ኖሯቸው መግፋት የሚያስችላቸውን መደላድል መፍጠር የኮሚኒቲ ማህበሩ ተቀዳሚ ተግባር ነው። ኮሚኒቲ ማህበሩ ባሳለፈው 1 ዓመት ለዜጎች የፍርድ ቤት ክርክር፣ ደሞዝና ጥቅም ጋር በተያያዙ ዜጎች ከአሰሪዎቻቸው ጋር በማስማማት የተለያዩ ድጋፎችን ሲያደርግ ቆይቷል። ከዚህም በተጨማሪ የስራ ላይ አደጋ ለደረሰባቸው ካሳ እንዲያገኙ በማስተባበር በአመቱ ውስጥ በማዕከላዊ እስር ቤት ታስረው ለሚገኙ ዜጎቻችን በሳምንት 3 ቀናት ጉብኝት ማድረግ፣ በሲአይዲ እና ሌሎች እስር ቤቶችም የመጎብኘት ስራ ተሰርቷል። በሕክምና ላይ የሚገኙ በየሆስፒታሉ በሳምንት 1 ጊዜ የመጎብኘት ስራም የተለመደ ተግባር ነው። እንዲሁም በተለያዩ ምክንያቶች ለሞት የሚዳረጉ ዜጎቻችን አስከሬን በክብር ወደ ሀገር ቤት የመሸኘት፣ ቀብራቸውም እዚህ እንዲፈጸም የፈለጉትም እንዲሁ በክብር እንዲያርፉ የማድረግ ስራ ሲሰራ ቆይቷል። የተከበራችሁ እንግዶች፣ ማህበሩ የተጠቀሱትና ሌሎች በርካታ ስራዎችን ማከናወን እንዲችል ከኤምባሲያችን ጋር በመሆን አሰራሩን በማዘመንና አገር ቤት የሚሰጡ ወሳኝ ኩነቶችን፣ ቆንስላር አገልግሎቶችን፣ የውጭ ምንዛሪ አካውንት ባንክ መክፈት፣ የጉምሩክ አገልግሎትና ሌሎች ልዩ ልዩ የዲያስፖራ ተጨማሪ አገልግሎችን ማስጀመር ችሏል። ይህ ዜጎቻችን ወደ ሀገር ቤት መሄድ ሳይጠበቅባቸው እዚህ ሆነው በራሳቸው ባህል ህጋዊ ተወካዮቻቸው አማካኝነት ቀልጣፋ አገልግሎት እንዲያስገኙ አስችሏል።
የኮሚኒቲ ማህበራችን ተቀዳሚ ዓላማ ከሆኑት አንዱ ዜጎችን በሀገራዊ ልማት ላይ የራሳቸውን አሻራ እንዲያኖሩ ማስቻል ነው። ኮሚኒቲ ማህበራችን በዚህ ረገድ በግንባር ቀደም ሚና ሲጫወት ቆይቷል። በያዝነው ዓመት ተመርቆ ኃይል ማመንጨት የጀመረው ህዳሴ ግድባችን ለአብነት የሚጠቀስ ነው። ኮሚኒቲ በሀገራችን በሀገር ደረጃ የተጀመረውን የለውጥ ሂደት በማስቀጠል ቁርጠኛ የማስተባበር ሚና እንደሚወጣ በዚሁ አጋጣሚ ቁርጠኛነታችንን መግለጽ እፈልጋለሁ። በዚህ አጋጣሚ ማህበሩ ከላይ የተጠቀሱት ስራዎች አጥጋቢ በሆነ መንገድ ለመከወን የማህበሩ ብቸኛ የገቢ ምንጭ መዋጮ ስለሆነ ዜጎቻችንን ለመደገፍ ሁላችንም አባል እንድትሆኑ ወርሃዊ ግዴታዎችንም እንድትወጡ በአክብሮት ጠይቃለሁ። በመጨረሻም ይህን የኢትዮጵያ ቀን ስኬታማ እንዲሆን ላለፉት 3 ወራት በትጋት ሲታተፉ የነበሩ አባላትን ማመስገን እፈልጋለሁ። በሳምንቱ ሲካሄድ በነበረው እግር ኳስ ውድድር ላይ የውድድሩን መንፈስ በመረዳት ስፖርታዊ ጨዋነት ስትካፈሉ የነበራችሁ ቡድኖች፣ ውድድሩን ያደመቃችሁ ተመልካቾች ምስጋናችን ይድረሳችሁ። ይህ ፕሮግራም የተሳካ እንዲሆን በጉልበትም በጊዜም በገንዘብም አስተዋጽኦ ላደረጋችሁ አካላት ምስጋናዬ በድጋሚ ይድረሳችሁ። በተለይ ሌት ተቀን ስትተጉ የነበራችሁ የኮሚኒቲው አመራር አባላትና በጎ ፈቃደኞች፣ በተለይም የባህል ምግብ በበጎ ፈቃድ ላቀረባችሁን የኮሚኒቲው ስም ምስጋናዬ እናቀርባለሁ። ይህን ዝግጅት ደማቅ ለማድረግና አገልግሎታችሁን ለማስተዋወቅ ከሀገር ቤት የመጣችሁ አጋሮቻችንም ምስጋናችን ይድረሳችሁ። አመሰግናለሁ። አሁን ክቡር አምባሳደር ከመጋበዝ በፊት በመካከላችን ወንድማማችነት መልእክታቸው እንዲያስተላልፉ ከአፍሪካ ኮሚኒቲ ህብረት ሊቀመንበሩን እጋብዛለሁ። Now I will invite Mr. Ali Guma to address his solidarity message on behalf of African Community Association. Mr. Ali Guma, come to the stage. Please a round of applause for Mr. Ali Guma. Your Excellency, friends of Ethiopian community leaders from all communities in Qatar, ladies and gentlemen, brothers and sisters, sons and daughters of Africa, I greet you all. It is such an honor to stand before you today as we celebrate Ethiopia, as we celebrate Africa, and as we celebrate communities living and working in Qatar. I want to congratulate the Ethiopian community, the leadership, and the embassy to have created this vibrant community and also putting together this